ሰላም ሰላም ውድ የስኬት አካዳሚ ቤተሰቦች፣ ስኬት አካዳሚ የኦንላይን ትምህርት ቤት በመሆን ያገለግላል። ትምህርቶችን በኦንላይን እናስተምራለን። የምናስተምራቸው ትምህርቶችም አማርኛ፣ እንግሊዝኛ፣ ሂሳብና ሌሎችንም ትምህርቶች በማስተማር ላይ እንገኛለን። ለመማር የምትፈልጉ ቤተሰቦቻችን ቪዲዮ ላይ ባስቀመጥነው ስልክ ወይም ሊንኮቻችንን በመጠቀም በኢሞ፣ በቴሌግራም፣ በዋትሳፕ በሌሎችም የሚዲያ አማራጮች ሃሎ ይበሉን፣ ይደውሉልን። የፈለጉትን ትምህርት በፈለጉት ሰዓት ከሰኞ እስከ ዓርብ በማስተማር ላይ እንገኛለን። በዛሬው ትምህርታችን ወይም ቪዲዮአችን ደግሞ 17ኛውን ቪዲዮ ወይም ደግሞ የ17ኛ ቀን ትምህርት እንማማራለን። እንግዲህ የጀመርነውን የ30 ቀን ትምህርት ወይም ደግሞ የአንድ ወር ትምህርት ልናጠናቀቅ ትንሽ ነው የሚቀረን ማለት ነው። ከግማሽ በላይ ሂደናል። ስለዚህ የሚቀረን በጣም ትንሽ ነው ማለት ነው። ስለዚህ የመለቃቸውን ቪዲዮዎች ወይም ደግሞ ትምህርቶች ሳትሰለቹ እስከ 30 ቀን ድረስ ወይም ደግሞ ለአንድ ወር ያህል እስከ መጨረሻው ድረስ በመከታተል ራሳችሁን መፈተሽ ወይም ደግሞ መገምገም የምትችሉ መሆኑን ላሳስባችሁ እወዳለሁ። እንዲሁም ደግሞ እኔም ለእናንተ ይጠቅማሉ የምላቸውን ትምህርቶች ወይም ቪዲዮዎች የበለጠ ወደ እናንተ ይዤ እንድመጣ እናንተም ትምህርቱን ወይም ደግሞ ቪዲዮውን ላይክ፣ ሼር፣ ኮመንት በማድረግ ጀምሩት። ወደ ዛሬው ትምህርታችን ከመሄዳችን በፊት እስካሁን ድረስ በተማርነው ትምህርት ወይም ቪዲዮ ምንም ማንበብ መጻፍ አንችልም ነበር። አሁን ግን ትልቅ ለውጥ አምጥተናል ብለው በቴሌግራም ግሩፕ ሊንካችን ያጋሩን ተማሪዎች ስም ዝርዝራቸውን አንዴ ነግራችሁና ወደ ትምህርቱ እንሄዳለን ማለት ነው። ኦኬ፣ አንደኛ ጀሚላ፣ ይክራም፣ ፋጡማ፣ ታደለ፣ ቴዲ፣ ሽበሽ፣ ማዛ። እነዚህ ልጆች ወይም ደግሞ ተማሪዎች እስካሁን ድረስ ምንም ነገር የእንግሊዘኛ ክህሎቱ የለንም ነበር። አሁን ግን እግዚአብሔር ይመስገን ትልቅ ለውጥ አምጥተናል ብለው በቴሌግራም ግሩፕ ሊንካችን አጋርተውናል ማለት ነው። እንግዲህ በጣም ከልብ አመሰግናለሁ። ሌሎቻችሁም ተማሪዎች እንደዚህ ለውጥ ያመጣችሁ ለውጥ አምጥተናል ብላችሁ ብታጋሩን ለኛ ሞራል ነው ማለት ነው። እንግዲህ ለእናንተ ቢሆን ጥቅሙ ለኛም ብርታት ሞራል ትሆኑናላችሁ ማለት ነው። እናንተም እንደዚሁ አጋሩን እንላለን። ኦኬ፣ ይህን ካልኋችሁ ወደ ትምህርታችን ስንሄድ በዛሬው ትምህርታችን እንደነገርኳችሁ የ17ኛ ቀን ትምህርት ወይም ደግሞ 17ኛውን ቪዲዮ ነው የምንማማረው ማለት ነው። ኦኬ፣ እንግዲህ ወደ ትምህርቱ ስንሄድ ከዚህ ጋር የምታዩቸው የተለያዩ የእንግሊዝኛ ንግግሮች ናቸው የሚታዩን። ከዚህ ጋር ደግሞ በአማርኛው ትርጉማቸው አለ ማለት ነው። ሶ እያንዳንዳቸው እንዴት በቀላሉ ማንበብ እንደምንችልና ትርጉማቸውስ ምንድን ነው የሚለውን እንማማራለን። እንጀምር። ኦኬ፣ ከመጀመሪያው ስንጀምር የመጀመሪያው የእንግሊዝኛ ቃል ምን ይላል? የመጀመሪያዋ እንደምታዩት ሲ ነች። ሁለተኛው ደግሞ ዩ ነው። ሶ አናባቢ ከተነባቢ በአንድ ላይ ሲመጣ አናባቢና ተነባቢ ሌተሮች በአንድ ላይ ሲመጡ በአንድ ነው የምናነባቸው ብለናል። ሶ ሲዩን እንደምናነባዋለን እንደ ከ እናነባዋለን፣ እንደ ከ። ኦኬ፣ ከዛ ቲን እንደ ት በአንድ ላይ ምን ተብሎ ይነበባል? ከት፣ ከት፣ ከት ብዬ አነባዋለሁ። ከዛ ኦ ኤፍ ኤፍ ይለናል። ኦ ኤፍ ኤፍ በአንድ ላይ ደግሞ ምን ተብሎ ይነበባል? ኦፍ ብለን እናነባዋለን። ኦፍ። እስኪ ሙሉ እናነበው። ከት ኦፍ፣ ከት ኦፍ። ከት ኦፍ ማለት በአማርኛው ምን ማለት ነው? መቁረጥ ማለት ነው። መቁረጥ። ኦኬ፣ ወደ ሁለተኛው ስንሄድ ኤ እንደ አ ትነበባለች፣ እንደ አ። እሺ፣ ሲ እንደ ክ፣ ቲ እንደ ት ትነበባለች። በአንድ ላይ ሲነበብ አ ክ ት፣ አክት፣ አክት ብዬ አነባዋለሁ። ኦኬ፣ ኤስ ምን ይላል? ዩፒ በአንድ ላይ አፕ፣ አፕ ተብሎ ይነበባል። ሙሉ ሲነበብ አክት አፕ፣ አክት አፕ ብዬ አነባዋለሁ። አክት አፕ ማለት ቅጣት ማለት ነው። ቅጣት ወይም ደግሞ የሆነን ሰው ስንቀጣው አክት አፕ እንለዋለን። ኦኬ፣ ወደ ሶስተኛው ስንሄድ በተመሳሳይ ኤ እንደ አ ነው የምትነበብ፣ እንደ አ። እንዲሁም ዲ እንደ ድ፣ ዲዲ ይለናል። ከዚህ ጋር ሁለት ዲዎች ወይም ደግሞ ተነባቢዎች በተመሳሳይ መጥተዋል። ሰው ዲዲ በአንድ ድምፅ እንደ ድ ነው የሚነበብ ማለት ነው። እንደ ድ በአንድ ላይ ስናነበው አ ድ፣ አድ፣ አድ ተብሎ ነው የሚነበበው። ከዛ ዩፒ ደግሞ ምን ተብሎ እንደሚነበብ አይተናል። አፕ፣ አፕ ተብሎ ይነበባል። ሙሉ ሲነበብ አድ አፕ፣ አድ አፕ ምን ማለት ነው? መደመር ወይም ደግሞ በአንድ ነገር ላይ አንድ ነገር መጨመር እንደማለት ነው። አድ አፕ ማለት። ኦኬ፣
ወደዚህ ስንሄድ ኢስ ምን ይላል? ሲኤ እንደ ካ ሳይሆን እንደ ኮ ይነበባል። እንደ ኮ እንደ ካ የሚነበብበት ኮንቴክስት አለ። ከዚህ ጋር ባለው ኮንቴክስት ግን እንደ ኮ ነው የሚነበብ። ለምን? ምክንያቱም በባለፈው ቪዲዮአችን ደግሞ ትምህርታችን እንደነገርኳችሁ የአናባቢና የተነባቢ ድምጾች በተለይ የአናባቢ ድምጾች መለያየት የተለያየ ሳውንድ ወይም ደግሞ ድምጽ ወይም ደግሞ አነባብ እንዲኖረው አድርጎታል ማለት ነው። ስለዚህ ሲኤ እንደ ካ ሳይሆን እንደ ኮ ነው የሚነበበው እንደ ኮ። ከዛ ኤል ደግሞ እንደ ል ይነበባል። በአንድ ላይ ሲነበብ ኮ ል ኮል ብዬ አነባዋለሁ። ከዛ ወደዚህኛው ሲሄድ ኤፍኦ እንደ ፎ አር እንደ ር በአንድ ላይ ፎ ር ፎር ብዬ አነባዋለሁ። እስኪ ሙሉ እናነበው። ኮል ፎር ኮል ፎር ምን ማለት ነው? መደወል ማለት ነው በአማርኛው። ኦኬ ይህስ ምን ይላል? ወደዚህኛው ስንሄድ ሲኤ እንደ ኬ አያችሁ። አሁን እዚህ ጋር ሲኤን እንደ ኮ ነበር ያነበብነው። ከዚህ ጋር ደግሞ እንደምን ይነበባል? እንደ ኬ ይነበባል። እንደ ኬ። ከዛ አር ደግሞ እንደምን ይነበባል? እንደ ር እንደ አንድ ድምፅ ነው የሚነበበው። እንደ ር እናነባዋለን። ዋይን እንደ ይ። እስኪ በአንድ ላይ እናነበው። ኬ ር ይ ኬሪ ብዬ አነባዋለሁ። ከዛ ኦኤን ደግሞ ኦን ተብሎ ይነበባል። ኦን በአንድ ላይ ሲነበብ ኬሪ ኦን ምን ማለት ነው? መቀጠል ማለት ነው። መቀጠል። እሺ ወደዚህኛው ስንሄድ ጂኢ እንደምን ይነበባል? እንደ ጌ ይነበባል። ኦኬ ቲ እንደ ት በአንድ ላይ ሲነበብ ጌት ብዬ አነባዋለሁ። ኦኬ ወደዚህኛው ስንሄድ ኤ እንደ አ ደብሊው ኤ ምን ተብሎ ይነበባል? እንደ ዌ ይነበባል። እንደ ዌ። ከዛ ዋይ እንደ ይ። እስኪ ባድ ላይ እናነበው። አዋይ ብዬ አነባዋለሁ። ሙሉ ሲነበብ ጌት አዋይ ምን ማለት ነው? መውጣት ማለት ነው። መውጣት። ኦኬ ይህስ ምን ይላል? ቢኤ እንደ ባ ይነበባል። እንደ ባ። ከዛ ሲኬ ባንድ ላይ እንደ ክ እናነባዋለን። እንደ ክ ባንድ ላይ ባክ ተብሎ ይነበባል። ኦኬ ይህስ ምን ይላል? ዲኦ እንደምን ይነበባል? እንደ ዳ። አያችሁ፣ ዲኦ እንደ ዶ የሚነበብበት ኮንቴክስት አለ። ከዚህ ጋር ግን እንደ ዳ እናነባዋለን። ኦኬ ደብሊውን እንደ ው ኤንን እንደ ን። እስኪ ባንድ ላይ እናነበው። ዳውን ብዬ አነባዋለሁ። ሙሉ ሲነበብ ባክ ዳውን ማለት መመለስ ማለት ነው። መመለስ። እሺ ወደዚህኛው ስንሄድ ቢ እንደምትነበባለች እንደ ብ እናነባታለን። እንደ ብ። አርኢን እንደ ሬ። ኤ ሳይለንት ነች ወይም ደግሞ አትነበብም። ኬ እንደ ክ በአንድ ላይ ሲነበብ ብ ሬ ክ ብሬክ። ከዛ ዩፒ በአንድ ላይ አፕ ተብሎ እንደሚነበብ አይተናል። አፕ ሙሉ ሲነበብ ብሬክ አፕ ማለት ነው። መለያየት ማለት ነው። ኦኬ እሺ ወደዚህኛው ስንሄድ ሲኤ በተመሳሳይ እንደ ኬ ነው የሚነበብ ብለናል። አር እንደ ር ዋይ እንደ ይ በአንድ ላይ ኬ ር ይ ኬሪ። ከዛ ኦ ዩቲ በአንድ ላይ አውት ብለን እናነባዋለን። ሙሉ ሲነበብ ኬሪ አውት ምን ማለት ነው? መሸከም ማለት ነው። መልካም ወደዚህኛው ስንሄድ ሲኦ እንደ ኮ ሳይሆን እንደ ካ ይነበባል። ከዛ ኤም እንደ ም ኢ ሳይለንት ነች ወይም ደግሞ አትነበብም ማለት ነው። ኦኬ በአንድ ላይ ስናነበው ካም ብዬ አነባዋለሁ። ኦኬ እንደገን ቢኤ እንደ ባ ሲ ኬ እንደ ክ ይነበባል። እንደ ክ በአንድ ላይ ሲነበብ ባክ ብዬ አነባዋለሁ። ሙሉ ሲነበብ
come back ምን ማለት ነው? መመለስ ማለት ነው። መመለስ። ኦኬ ወደዚህኛው ስንሄድ ሲዩ እንደ ከ ቲ እንደ ት በአንድ ላይ ከት 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 ብዬ አነባዋለሁ። ኦኬ ወደዚህኛው ሲሄድ በተመሳሳይ ዲኦ እንደ ዳ ደብሊው እንደ ው ኤን እንደ ን በአንድ ላይ ዳ ው ን ዳውን ዳውን ብዬ አነባዋለሁ። ሙሉ ሲነበብ ካት ዳውን ካት ዳውን ምን ማለት ነው? መቁረጥ ማለት ነው። መቁረጥ። እሺ ወደዚህኛው ስንሄድ ፒ አይ እንደ ፒ እንደገን ሲ ኬ እንደ ክ ይነበባል። እንደ ክ በአንድ ላይ ፒ ክ ፒክ ብዬ አነባዋለሁ። ኦኬ እንደገን ዩፒ አፕ ተብሎ እንደሚነበብ አይተናል። አፕ ሙሉ ሲነበብ ፒክ አፕ ፒክ አፕ ምን ማለት ነው? ማንሳት ማለት ነው። ማንሳት። እሺ በተመሳሳይ ወደዚህኛው ሲሄድ ቢ እንደ ብ አር ኤ እንደ ሬ ኤ ሳይለንት ነች ወይ ደግሞ አትነበብም። ኬ እንደ ክ በአንድ ላይ ብ ሬ ክ ብሬክ ብሬክ ብዬ አነባዋለሁ። ኦኬ ወደዚህኛው ሲሄድ ዲኦ እንደምን ይነበባል ብለናል? እንደ ዳ ይነበባል። እንደ ዳ ደብሊው እንደ ው ኤን እንደ ን በአንድ ላይ ሲነበብ ዳ ው ን ዳውን ዳውን ተብሎ ይነበባል። ሙሉ ሲነበብ ብሬክ ዳውን ብሬክ ዳውን ምን ማለት ነው? መሰባበር ማለት ነው። መሰባበር። ኦኬ ወደ መጨረሻው ሲሄድ ኤስ ኤች እንደምን ይነበባል? እንደ ሸ ይነበባል። ከዛ ዩ ሳይለንት ነች። ቲ እንደ ት በአንድ ላይ ሸ ት ሸት ሸት። ኦኬ እንደገና ወደዚህኛው ሲሄድ በተመሳሳይ ዲኦ እንደ ዳ ደብሊው እንደ ው ኤን እንደ ን በአንድ ላይ ዳ ው ን ዳውን ዳውን ተብሎ ይነበባል። ሙሉ ሲነበብ ሸት ዳውን ሸት ዳውን ምን ማለት ነው? ሸት ዳውን ማለት መዝጋት ማለት ነው። መዝጋት። ኦኬ እንዲህ እያደረግንን በቀላሉ ማንበብና በአማርኛው መተርጎም እንችላለን። እንዲሁም ደግሞ ይህንን ቪዲዮ ወይም ደግሞ ትምህርት እያያችሁ ለውጥ አላመጣ ላላችሁ ላልገባችሁ ተማሪዎች በውስጥ መስመር አናግሩን። ቀጥታ በስልክ መስመር ደውሉልን፣ ወይም ደግሞ በቴሌግራም በዋትሳፕ በሌሎች የሚዲያ አማራጮች ሃሎ ይበሉን። ቀለል ባለ መንገድ አስተምረን በአጭር ቀን ውስጥ ለውጥ እንድታመጡ መሆን የምትችሉ መሆኑን ላሳስባችሁ እወዳለሁ። የዛሬ ትምህርታችን የቪዲዮአችን ይህን ይመስል ነበር። ቀጣዩን ቪዲዮም ደግሞ ትምህርት ይዤላችሁ እስከምመጣ በያላችሁበት ሰላም ጊዜ ተመኘውላችሁ። ሰናይ ጊዜ